ጅቡቲ ኢትዮጵያን በአስቸኳይ ሀገሪቱን ለቀው እንዲወጡ አዘዘች። ፍቃድ ሳይኖራቸው በጅቡቲ የሚኖሩ ኢትዮጵያውያን ሀገሪቱን ለቀው ውጡ መባላቸው ተነግሯል። ጉዳዩን አስመልክቶ የኢትዮጵያ መንግስት ለጅቡቲ ያቀረበው ሀሳብ ውድቅ የተደረገበት ሲሆን ሀገሪቱ ሰነድ የሌላቸው ኢትዮጵያን ለማባረር ቆርጫለሁ ብላለች። ዛሬ የኢትዮጵያ ኤምባሲ በጅቡቲ ያወጣው መረጃ በግልጽ እንደሚያሳየው ጅቡቲ በኢትዮጵያ ላይ ከዚህ በፊት ታይቶ የማይታወቅ እርምጃን በአስቸኳይ ወስዳለች ነው የተባለው። የጅቡቲ መንግስት ህጋዊ መኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎችን ከኤፕሪል 3 2025 ከሜይ 2 2025 ባለው ጊዜ ውስጥ በፈቃደኝነት ወደ ሀገራቸው እንዲመለሱ ይህንን የማይተግብሩት ደግሞ ፖሊስ ኃይል ወደ መጡበት ሀገር እንዲመለሱ የሚደነግግ መሆኑን በግልጽ ማሳወቁ ይታወቃል ይላል የኢትዮጵያ መንግስት ኤምባሲ ባወጣው መረጃ። ኤምባሲው ታዲያ ከዚሁ ጉዳይ ጋር በተያያዘ ከጅቡቲ መንግስት ከፍተኛ ኃላፊዎች ጋር መነጋገር የደረሰባቸው ውጤቶች ለዜጎች ማሳወቅ ይገባኛል ያለ ሲሆን በዛሬው ዕለት በዚሁ ጉዳይ ላይ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር የተደረገው ውይይትና የተነሱ ሀሳቦች ዜጎችን አሁን ላይ ባሉበት ሁኔታ መጠበቅ የማያስችሉ መሆናቸውን ይፋ አድርጓል። ኤምባሲው ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር በነበረው ውይይት በጅቡቲ የሚኖሩ ህጋዊ የመኖሪያ ፍቃድ የሌላቸው ዜጎች ብዛት ስላላቸው እንዲሁም ትምህርት በመከታተል ላይ ያሉ ዜጎች ልጆቻቸው ትምህርታቸውን እንዳያቋርጡ መደረግ ስላለበት የንግድ ድርጅት ያላቸው ዜጎችም ዕቃቸውን አጣርተው መሸጥ ስላለባቸው የተለያዩ ስራዎች ተቀጥረው ለሚሰሩ ዜጎችም ያልተከፈሉ ውዝፍ ክፍያዎች ካሉ እንዲከፍሏቸው እንዲሁም በፍርድ ቤት ያላለቀ ጉዳይ ያላቸው ዜጎች ሁኔታዎችና ሌሎች ተያያዥ ጉዳዮችን በማንሳት ኢትዮጵያን ወደ ሀገራቸው የመልሻው ቀን ቢያንስ በ3 ወር እንዲራዘም ሲል ጥያቄ አቅርቦ ውድቅ ተደርጎብኛል ብሎ በግልጽ አስታውቋል። የጅቡቲ መንግስት ታዲያም በሚስዮን የተነሱ ጉዳዮችን አስመልክቶ በሰጠው ምላሽ በሀገር ውስጥ የሚኖሩ የውጭ ሀገር ዜጎች ከኤፕሪል 3 ከሜይ 2 2025 ድረስ ለማስወጣት የተያዘውን እቅድ የሚሻሻልበትና በልዩ ሁኔታ የሚታይ ሀገር እንደሌለ በግልጽ ወቁ ሲል ለኢትዮጵያ መንግስት መንገሩን ራሱ የኢትዮጵያ ኤምባሲ አስታውቋል። በኢትዮጵያን ባለቤትነት የተያዙ የንግድ ድርጅቶች፣ መደብሮች፣ ሱቆች ወዘተ ያላቸው ካሉ ህጋዊ ባለሆነ ሁኔታ የተያዙበት መንገድ የሚመረምር መሆኑን ጨምሮ ነግሮኛል ብሏል ኤምባሲው። ሆኖም ባለቤቶቹ በጅቡቲ መኖር የሚያስችላቸው ህጋዊ ፈቃድ እስኪያረጋግጡ ድረስ ንብረታቸው ባደራ ሰጠው ሊወጡ ይገባልም ብሏል። በዚህ ሂደት ውስጥ ታዲያ የኢትዮጵያ መንግስት ዲፕሎማሲያዊ ኪሳራ እንደገጠመውና በጅቡቲ የሚኖሩ በርካታ ኢትዮጵያውያን በአስቸኳይ ሀገሪቱን ለቀው እንዲወጡ የተያዘው እቅድ እንደሚፈጸም ለኢትዮጵያ መንግስት መነገሩን ነው ይፋ የተደረገው። ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር የተሰጠው መግለጫ የሚያሳየውን በግልጽ ይህንን ነው። ኢትዮጵያን ዜጎች በጎረቤት ሀገራት በመላው ዓለም በተለያዩ ቦታዎች ላይ የሀገሪቱ አገዛዝ የገጠመውን የዲፕሎማሲ ኪሳራ መሰረት ማድረግ ሲወጡና ሲባረሩ ይሄ መጀመሪያ አይደለም። ራስ ገዝ የሆኑት ጁባላንድ፣ ሶማሊላንድና ራሷ ሶማሊያ ኢትዮጵያን ዜጎችን በአስቸኳይ ስታስወጣ ከርማለች። ባለፉት ወራትም በኬንያ በርካታ ዜጎች በተለይም ደግሞ ከኦሮሞ ነጻነት ጦር ጋር በተያያዘ የታሰሩና የተሰደዱ እንዲሁም ውጊያ ውስጥ የገቡ ሲሆን አገዛዙ በዚህ ጉዳይ ላይ የዜጎችን ክብር